ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰላ የንፋስ ስልክ ማመንጫ ፕሮጀክትን በይፋ መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል አርሲ ዞን የተገነባውን የአሰላ የንፋስ ስልክ ማመንጫ ፕሮጀክት በዛሬው ዕለት በይፋ መርቀው ከፍተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዲህ ባለው መልክ ስራ ጨርሰን ለመገናኘት ለማስመረቅ ሪቫን ለመቁረጥ ስላበቃን እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። በንፋስ ኃይል አማካኝነት ጨለማን ለመክፈፍ አቅምን በለየ የቅድመ ጥናትና ልዩ እቅድ ወደ ተግባር በመግባት የአሰላ የንፋስ ኃይል ማመንጫን ኦን ማድረግ መቻሉን ገልጸዋል። ይህ ፕሮጀክት 100 ሜጋዋት ንጹህ የኃይል አቅርቦት በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፈንታ ለመገንባት የሚደረገውን ጉዞ እንደሚያጠናክረው አስረድተዋል። ይህ አስተማማኝ የኃይል አቅርቦትን ለማረጋገጥና የበለጸገች ኢትዮጵያን ለመገንባት ያለንን ቁርጠኝነት የሚያረጋግጥ አብነት ነው ብለዋል። ለዘመኑ የኃይል አቅም ተደማሪ የሆነውን ፕሮጀክት በኩራት እያስመረቁ እንደሚገኙ በማንሳት የተገኘው ውጤት መሰል ስራዎችን ለማበራከት የሚተጋ መሆኑን ተናግረዋል። በሁሉም ዘርፎች የሚመዘገበው የኢትዮጵያ የእድገት ጉዞ ተጠናክሮ እንደሚቀጥልና ይበልጥም እየለማ እንደሚሄድ በመጥቀስ ከምንጊዜውም በላይ ታላቅ የምንሆንበት ጊዜው ሩቅ አይደለም ሲሉ መልእክታቸውን አስተላልፈዋል።